ሰላም ጤና ይስጥልኝ ክብራትና ክብራን የአውራ ክሊክ ቤተሰቦች እንደምን አላችሁ? እኔ ኃይለ ማርያም አበበ ነኝ። ይህ ደግሞ የእናንተ አውራ ክሊክ ነው። ዛሬ እንግዲህ ምንድነው ይዤላችሁ በጣም አጭር ቪዲዮ ነው ይዤላችሁ የመጣሁት። በዩቲዩብ ላይ በምን አይነት መልኩ ገንዘብ እንደሚሰራ ነግራችኋለሁ። አሁን ብዙዎቻችሁ የምታውቁት ከማስታወቂያ ከሱፐር ቻት ወይም ሱፐር ቲከር ሜምበር በሚለው ነው። ግን ከዛ በተጨማሪ በሌላ መንገድ እቃዎችን በመሸጥ እቃዎችን በማስተዋወቅ ገንዘብ መስራት ይቻላል። እንዴት ነው የሚቻለው የሚለውን ላሳያችሁ፣ አብራችሁን ቆዩ። እሺ እንግዲህ ምንድነው የምታደርጉት? ቪዲዮ ለመጫን እንሄዳለን። እዚህ ጋር እንደምታዩት ቪዲዮ ለመጫን ከታች መደመር ምልክቷን እንነካለን። ለምሳሌ ቪዲዮ ለመጫን እንሄድና አንዱን ቪዲዮ ይሄንን ልምረጥ። ይሄን ቪዲዮ መረጥኩ ልበላችሁ። ይሄን ቪዲዮ ከመረጥኩ በኋላ እንደምታውቁት ኔክስት ላለው ኔክስት ካልኩ በኋላ እዚህ ጋር እንደርሳለን አይደለ? እዚህ ጋር ከደረስን በኋላ ምንድነው የምናደርገው? ድጋሚ ኔክስት እንላለን። ላይ እዚህ ጋር ርዕሳችንን እንጽፋለን። ገንዘብ ብለን እንጻፍ። ርዕሳችን እዚህ ጋር እንጽፋለን። ከዛ በኋላ እዚህ ጋር ፐብሊክ ነው ወይ እዚህ ጋር ሜድ ኖት ፎር ኪድ ነው ወይ የሚለውን ሌላ ጊዜ እንደምትሞሉት ትሞሉና ወሳኙ ዛሬ በተጨማሪ ገንዘብ ልሰሩበት የምትችሉት መንገድ የቱ ጋር ነው? እዚህ ጋር ነው። ታግድ ፕሮዳክት የሚለው ጋር ማለት ነው። ታግድ ፕሮዳክት ማለት ምንድነው? አንድን ምርት እናንተ ቪዲዮ ላይ በማያያዝ እንዲሸጥ ማድረግ ነው። ከዛም ከምትሸጡት ገንዘብ ላይ ኮሚሽን ለእናንተ እንዲታሰብ ማድረግ መቻል ነው። ስለዚህ ታግድ ፕሮዳክትስ የሚለውን እንነካለን። እዚህ ጋር የተለያዩ ምኖች የዕቃ አይነቶች እናገኛለን። እዚህ ጋር እኛ የምንፈልገው ወይም መሸጥ ማስተዋወቅ የምንፈልገው ዕቃ ከሌለ እዚች ጋር እንመጣና ለምሳሌ ከላይ ኮምፒውተር ብዬ ልጻፍ። ኮምፒውተር ብዬ መሸጥ የምፈልገው እኔ ኮምፒውተር ነው። ኮምፒውተር ብዬ ሰርች ስለው የተለያዩ የኮምፒውተር አይነቶች ያመጡልኛል ማለት ነው። ከዚህ ውስጥ መርጬ ከኔ ቪዲዮ ጋር እንዲተዋወቅልኝ የምፈልገውን ቪዲዮ እንዲተዋወቅልኝ የምፈልገውን ምርት መደመር ምልክቷን እየመረጥኩኝ ራይት አደርጋለሁ። አሁን እነዚህ ሶስቱ መሸጥ እፈልጋለሁ በእኔ ቪዲዮ ስር አርጌ ማለት ነው። እንግዲህ ምንድነው የሚሆነው? እንዴት ነው የሚሸጠው? እኔ ቪዲዮ ስር ይህንን ለምሳሌ ከላይ ያለውን አስቀምጨዋለሁ። የሆነ ሰው መጥቶ ዋጋው እንደምታዩት $745 ነው። የሆነ ሰው መጥቶ እኔ ቻናል የኔ ቪዲዮ ሳይ ይህንን ምርት ይህንን ዕቃ ያይና መግዛት ሲፈልግና ሲገዛ ስንት ፐርሰንት ኮሚሽን አስባለሁ ይላል? 15% ኮሚሽን ይታሰብላቸዋል ማለት ነው። ከ$745 15% ኮሚሽን ለእናንተ ይሰጣችኋል ማለት ነው። ስለዚህ የተለያዩ ምርቶችን በዚህ አይነት መልኩ የምትሰሯቸው ቪዲዮዎች ላይ በመጫን ገቢ የምታገኙበትን አማራጭ መንገዶች ልትፈጥሩ ይገባል ማለት ነው።